የዛሬው ታሪካችን በፊሮዝፑራ ስለምትኖር አንዲት ጨካኝ ሴት ነው። ይህች ሴት የገዛ ወንድሟን የቲም ልጅ ለአንዲት ፍሬ እህል እንኳን ተመጽዋች አደረገቻት። የአላህ ቁጣ በሷ ላይ ሲወርድ ግን ከመቃብሯ ውስጥ የሚወጣው አስፈሪ ድምፅ የሰሚን ልብ የሚሰቀጥጥ ነበር። ይህ ታሪክ አንዲት የቲም እጇን ወደ አላህ ዘርግታ ፍርድ ስትጠይቅ አርሽና ሰማያት እንደሚንቀጠቀጡ ያሳየናል። ይህ ታሪክ ምናልባት የኔ እና የእናንተን ሕይወት ይለውጥ ይሆናል። እስከ መጨረሻው ስሙት። በቅድሚያ ግን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩ። ፊሮዝፑራ የሚባል ሙስሊሞች በብዛት የሚኖሩበት ከተማ ነበር። ከዚያ አዛን ይሰማል፣ ሰዎቹም ተስማምተው ይኖራሉ። ነገር ግን በከተማው ዳርቻ በሚገኝ አንድ አሮጌ ግቢ ውስጥ መላእክት እንኳን ጥገኝነት የሚጠይቁበት የግፍ ታሪክ ይፈጸም ነበር። በዚያ ቤት ውስጥ ፋጢማ የምትባል የ8 ዓመት ሕፃን ትኖራለች። የፋጢማ እናትና አባት በአደጋ ምክንያት አላህ ዘንድ ሄደዋል። ፋጢማ በዚህ ዓለም ላይ ብቻዋን ቀረች። አጎቷ ኢምራን ወደ ቤቱ ወሰዳት። ኢምራን ሰላተኛና አላህን ፈሪ ቢመስልም በቤቱ ውስጥ ግን ምንም ስልጣን አልነበረውም። ሚስቱ ናርጊስ ትባላለች። ናርጊስ መልኳ ቆንጆ ቢሆንም ልቧ ግን ከድንጋይ የጠጠረ ነበር። ከሀብትና ከገዛ ልጆቿ ውጭ ለማንም ፍቅር አልነበራትም። ፋጢማ ወደ ቤቱ ስትገባ አጎቷና ክስቷ እንደ ወላጆቿ እንደሚወዷት አስባ ነበር። ነገር ግን እዚያ የህይወቷ ትልቅ ፈተና እንደሚጀምር አላወቀችም። ናርጊስ የገዛ ልጆቿን እንደ ልዑላን ትይዛቸዋለች። ጠዋትና ማታ ወተት፣ ለውዝና የሥጋ ትመግባቸዋለች። ነገር ግን ንጽሕቷን ፋጢማን ስታይ በዓይኗ ውስጥ የጥላቻ እሳት ይነዳል። ገና እንደመጣች የቤት አገልጋይ ያደረገቻት። ቤቱን መጥረግ፣ ማጽዳት፣ ዕቃና ልብስ ማጠብ ሁሉ የዚች ትንሽ ሕፃን ኃላፊነት ሆነ። የግፍ መጨረሻ ፈጸመችባት። ናርጊስ ለፋጢማ የምትሰጣት ምግብ ሰው ለቤት እንስሳው እንኳን የማይሰጠው አይነት መሆኑ ነበር። የደረቀና ያደረ ዳቦ ብቻ ትሰራታለች። አንዳንዴም ውሃ ብቻ ጠጥታ እንደ ጾመኛ ትውላለች። በሌላ በኩል ለገዛ ልጆቿ በጠረጴዛው ላይ የተለያየ ምግብ ይቀርባል። ፋጢማ በአንድ ጥጉና ሲበሉ እያየች እናቷን እያሰበች በዝምታ ታለቅሳለች። ትንንሽ እጆቿን ወደ ሰማይ ዘርግታ ያ አላህ ትዕግስቱን ስጠኝ ወይም ወደ አንተ ጥራኝ እያለች ትጸልያለች። አንድ ቀን ጁምዓ በቤቱ ውስጥ ልዩ ዝግጅት ተደረገ። ናርጊስ ወጥ ቤት ውስጥ ዶሮ አብስላለች። የወጡ መዓዛ ቤቱን ሞልቶታል። የቅመማ ቅመሙና የተጠበሰው ስጋ ሽታ የፋጢማን ረሃብ ቀሰቀሰው። ላለፉት 2 ቀናት ምንም አልበላችም። ያገኘችው ግማሽ ዳቦ ብቻ ነበር። ግቢው ውስጥ ተቀምጣ ብዙ ልብሶችን እያጠበች ከረሃብ የተነሳ አይኗ ላይ ጨለማ ይጋርድባት ጀመር። የምሳ ሰዓት ሆነ። ናርጊስ በትልቅ ሰሃን ዶሮ፣ ሩዝና መረቅ አውጥታ ለልጆቿ ፈይዛን ሰጠች። ፈይዛን እያጣጣመ መብላት ጀመረ። አጥንቱን እየመጠጠ ይጥላል። የፋጢማ አይን በተጣለው አጥንት ላይ ያርፋል። ምናልባት ትንሽ ስጋ ይኖረው ይሆናል ብላ አሰበች። ረሃብ ሰውን ለብዙ ነገር ያስገድዳል። ፋጢማ ተበረታትታ ናርጊስ ወዳለችበት ወጥ ቤት ሄደች። ፋጢማ በዝግተኛ ድምፅ አክስቴ ሆይ በጣም ተርቤያለሁ፣ ለ2 ቀን ምንም አልበላሁም፣ ትንሽ መረጥ ትሰጭኛለሽ? በደረቅ ዳቦ እበላዋለሁ ብላ ጠየቀቻት። ይህንን ስትሰማ ናርጊስ እንደ እሳት ነደደች። በእጇ የነበረውን ትልቅ የብረት ማማሰያ በፋጢማ የእጅ አንጓ ላይ አሳረፈችው። ፋጢማ በህመም ጮኸች። ማማሰያው በጣም ስለጋለ ቆዳዋ ተላጠ። አንቺ ርጉም የቲም፣ የልጆችን ምግብ ለማየት እንደደፈርሽ! ይህ ምግብ ለልጆቼ ነው፣ እንዳንቺ ላለ ለማኝ አይደለም። ወላጆችሽ ሞተው እኔ ላይ መዓት ሆነሽ ቀረሽ። ከዚህ ጥፊ፣ ደግመሽ ወደ ምግቡ ካየሽ አይኖችሽን ነው የማወጣቸው። ፋጢማ እያለቀሰች ወደ ቦታዋ ተመለሰች። የእጅ አንጓዋ እየነደደ ሆዷን በረሃብ እየተቆራረጠ ነበር። ወደ ሰማይ አየች። ዛሬ ልቧ ሙሉ በሙሉ ተሰብሯል። የየቲም ልብ ሲሰበር አርሽ ይንቀጠቀጣል። አንተ የዓለማቱ ጌታ ሁሉንም እያየህ ነው። ወላጆች የሉኝም፣ ግን አንተ አለህ። አሁን ፍርዱን ላንተ ትቻለሁ አለች። አጎቷ ኢምራን ይህንን ሁሉ ቢያይም ሚስቱን ስለሚፈራ ዝም አለ። የገዛ ወንድሙን ልጅ መብት በላ። ጊዜው አለፈ። የናርጊስ ግፍ ግን እየጨመረ ሄደ። ፋጢማ አሁን አጥንቷ ብቻ ቀረ። የፊቷ ብርሃን ጠፋ። አንድ ቀን የኢድ በዓል ደረሰ። በመላው መንደሩ የደስታ ድባብ ነበር። በየቤቱ ቢሪያኒ ይበስላል። ሰዎች አዲስ ልብስ ለብሰው ወደ ሶላት ይሄዳሉ። ናርጊስ ለልጆቿ ውድ ልብሶች አሰፋች። ለፋጢማ ግን ከአሮጌ መጋረጃ የተቆረጠ እንደ ለማይ ልብስ የሚመስል ቀሚስ ሰጠቻት። በኢድ ቀን እንግዶች ወደ ቤት መጡ። ናርጊስ ፋጢማን እንግዶች ፊት እንዳትታይ ብላ አስጠነቀቀቻት። ፍየሎች በሚታሰሩበት በቤቱ ጀርባ እንድትቆይ ተደረገች። ለሰዎቹ የተለያየ ጣፋጭ ምግብ ቀረበ። ፋጢማ በፍየሎቹ መካከል ሆና በግንቡ ቀዳዳ የምግቡን ሽታ ታሸታለች።
ማታ እንግዶቹ ሲሄዱ ናርጊስ የተረፈ አጥንትና የተቃጠለ ዳቦ ይዛ ሄደች። እንደ ውሻ መሬት ላይ ወረወረችላት። ይህንን ግመጭው፣ ውሃ እንዳትጠይቂ፣ ውሃ አልቋል አለች። ፋጢማ ምግቡን አየችው። ጉንዳን ወሮታል፣ ግን ምን ታድርግ? ቢስሚላህ ብላ መብላት ጀመረች። ጉሮሮዋ ደርቆ ስለነበር ምግቡ ሊወርድላት አልቻለም። በጣም ስለጠማት እንስሳቱ የሚጠጡበት ገንዳ ውስጥ ውሃ ፍለጋ ሄደች። ናርጊስ በሩጫ መጥታ አንቺ የተረገምሽ ልጅ እያለች በእንጨት ጀርባዋን መታቻት። ፋጢማ በህመም ተዝለፈለፈች። በዚያች ሌሊት ፋጢማ ምግብ አልበላችም። በህመም ስትሰቃይ አደረች። በድጋሚ ወደ ሰማይ አየችና ያ አላህ ከእንግዲህ መታገስ አልችልም፣ ተአምርህን አሳየኝ አለች። በዚያችው ሌሊት የአላህ ቁጣ በቤቱ ላይ መውረድ ጀመረ። በማግስቱ ናርጊስ በከባድ የህመም ድምፅ ነቃች። በጉሮሮዋ ውስጥ የጋለ ፍም ያለባት ይመስላል። ውሃ ለመጠጣት ሞከረች፣ ነገር ግን አንዲት ጠብታ እንኳን ሊወርድላት አልቻለም። ጉሮሮዋ ከውስጥ የተዘጋ ይመስል ነበር። ለመናገር ስትሞክር ድምፅ አልወጣም። እንደ እንስሳ የምታጓራ ድምፅ ብቻ ነበር። ሐኪሞች መጡ። ትልቅ ስፔሻሊስቶች ቢመረምሯትም በሽታው አልታወቀም። ከውጭ ጉሮሮዋ ጤነኛ ነው፣ ከውስጥ ግን እሾህ እንዳለበት ይሰማታል። ረሃብ ያሰቃያት ጀመር። ያ ያማረው ቢሪያኒና ጣፋጭ መጠጥ በፊቷ ይቀርባል፣ ግን ማየት ብቻ እንጂ መብላት አትችልም። ምግብ ወደ አፏ ስታስጠጋ ያስታውቃታል። የየቲም ልጅ ለአንዲት ጉርሻ ምግብ ያስራበችው ናርጊስ ዛሬ በምግብ ክምር ፊት ተርባ ትሰቃይ ጀመር። ይህ የአላህ ፍርድ ነበር። ናርጊስ አልጋ ላይ ሆና ሰውነቷ መድረቅ ጀመረ። ፋጢማን ይቅርታ መጠየቅ ትፈልጋለች፣ ግን መናገር አትችልም። ለአንድ ወር ሙሉ በዚህ ስቃይ ቆየች። በመጨረሻም ሕያው አስክሬን መሰለች። የመንደሩ ሰዎች ይህ የፋጢማ ሮሮ ውጤት ነው ማለት ጀመሩ። በአንድ ነጎድጓዳማ ሌሊት ናርጊስ ሞተች። ሞቷ በጣም አስፈሪ ነበር። አይኖቿ ወጥተው ፊቷ ላይ ከፍተኛ ፍርሃት ይታይ ነበር። እውነተኛውን አስፈሪ ትዕይንት ግን ገና አልጀመረም። በማግስቱ አስክሬኑን ሊያጥቡ ሲሉ ሴቶቹ ጮኹ። በናርጊስ ሰውነት ላይ እንደ ብረት መተኮሻ ጥቁርና ሰማያዊ ምልክቶች ይታያሉ። በድንጋጤ አጥበው ከፈኗት። አስክሬኑን ሊያነሱ ሲሉ አራት ጠንካራ ወንዶች አልጋውን ሊያንቀሳቅሱት አልቻሉም። አልጋው ላይ ከባድ ድንጋይ የተጫነ ይመስል ነበር። 6 እና 7 ሰዎች ቢረባረቡም ሊነቃነቅ አልቻለም። ከዚያ የነበሩት ሼኽ ያ አላህ፣ ይህች ሴት ምድር ልትቀበላት የማትፈልገው ምን አይነት ወንጀል ሰርታ ነው አሉ። ዱዓ ካደረጉ በኋላ አስክሬኑን በከባድ ሁኔታ ተነስቶ ወደ መቃብር ተወሰደ። መቃብሩ ቀድሞ ተቆፍሮ ነበር። አስክሬኑን መቃብር አጠገብ ሲያስቀምጡት ከመቃብሩ ውስጥ በሺዎች የሚቆጠሩ እባቦችና ጊንጦች የሚርመሰበሱበት ድምፅ ተሰማ። ናርጊስን ወደ መቃብር ሲያወርዱ ከመሬት በታች እንደፈነዳ ቦምብ የሚመስል ድምፅና ከዚያም አስፈሪ ጩኸት ተሰማ። የናርጊስ ጩኸት ነበር። በሕይወት ያለ ሰው በእሳት ሲቃጠል እንደሚጮኸው አይነት ነበር። ሰዎቹ ደንግጠው አፈር ማልበስ ጀመሩ። ነገር ግን አፈር ባለበሷት ቁጥር ከመቃብሩ ውስጥ የአጥንት መሰባበርና የጩኸት ድምፅ ይሰማ ነበር። በመጨረሻም መቃብሩ ተሸፍኖ ሲያልቅ በድንገት ምድር ተሰነጠቀችና ከመቃብሩ ውስጥ ትልልቅ ጥቋቁር እባቦች፣ ጊንጦች መውጣት ጀመሩ። አይኖቻቸው እንደ እሳት ይነድ ነበር። ከመቃብሩ ላይ ሆነው ጥቃት የሚያደርጉ ይመስላሉ። ይህንን አይቶ እዚያ መቆየት የቻለ ማንም አልነበረም። ሁሉም ሸሹ። ኢምራን ይህንን ሁሉ አይቶ ቤት ሲመለስ በፋጢማ እግር ስር ወድቆ አለቀሰ። ልጄ ሆይ ይቅር በይኝ፣ እኔ ትልቅ ወንጀለኛ ነኝ። የአላህ ፍርድ ድምፅ እንደሌለው ዛሬ አየሁ አላት። ፋጢማ ሩህሩህ ስለነበረች አጎቷን አንስታ እንባውን አበሰችለት። አጎቴ ሆይ እኔ አንተንም አክስቴንም ይቅር ብያለሁ፣ አላህም ይቅር ይበላችሁ አለች። ከዚያ ቀን ጀምሮ ኢምራን ሕይወቱን ለፋጢማ አገልግሎት ሰጠ። የናርጊስ ልጆችም የእናታቸውን መጨረሻ ስላዩ ተለወጡ። ፋጢማን እንደ ታላቅ እህታቸው አከበሯት። ነገር ግን በፊሮዝፑራ መቃብር የናርጊስ ቀብር ዛሬም ድረስ የማስጠንቀቂያ ምልክት ሆኖ ይኖራል። የመንደሩ ሽማግሌዎች እንደሚሉት አሁንም በምሽት ከመቃብሩ የጩኸትና የርኅራኄ ልመና ድምፅ ይሰማል። ይህ ታሪክ ልባችሁን እንደነካው ተስፋ አደርጋለሁ። የየቲምን ልጅ መብት ከመብላት እንጠንቀቅ። ታሪኩን ለሌሎችን በማካፈል ትምህርት እንዲሆን አድርጉ። የዛሬው ታሪካችን በዚሁ አለቀ። ቪዲዮውን ከወደዳችሁት ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን ስንል እንጠይቃለን።